ስለማዳን በለጠበትና በመስቀል ላይ ዋለ ኃጢአት ሆነ የአዲስ ኪዳን ቃና አድርጎ ሾሞና ሁላችንም በእግሮቻችን እንቆማለን። መጽሐፍ ቅዱሳችን ከፍ እናድርግ ወደ ላይ። እኔ የምለውን በሉ። እግዚአብሔር ሆይ ቃልህን ወደዋለሁ፣ የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት አለኝ። እንቀመጣለን። በትንቢተ ኤርምያስ መጽሐፍ ላይ እናወጣለን። ትንቢተ ኤርምያስ መጽሐፍ ምዕራፍ 8 ቁጥር 4 እንደዚህ በላቸው፣ እግዚአብሔር እንደዚህ ይላል፣ ሰዎች ቢወድቁ እንደገና ከውድቀት አይነሱምን? ሰው ተሳስቶ ወደ ኋላ ቢሄድ ከስተቱ አይመለስምን? በቀድሞ ትርጉም የወደቀስ ቢሆን አይነሳም፣ የሳተስ ቢሆን አይመለስም ይላል እግዚአብሔር ቃል በትንቢተ ኤርምያስ መጽሐፍ ምዕራፍ 8 ቁጥር 4 ላይ። ዛሬ የምንካፈለው በዘዳግም መንፈስ ይሄ በጣም የተወደደና እግዚአብሔር በልቤ ያስቀመጠው ድንቅ መልእክት ነው። ከውድቀት መነሳት። በህይወታችሁ በመታቁትም ይሁን በማታቁት ሁኔታ በውድቀት ውስጥ እያለፋችሁ ያላችሁ ሰዎች፣ በሪሌሽንሺፕ ውድቀት ያጋጠማችሁ፣ በስራ ውድቀት ያጋጠማችሁ፣ በአገልግሎት በትምህርት በተለያየ አቅጣጫ በህይወታችሁ ያልጠበቃችሁትን ውድቀት ያጋጠማችሁና ከዚህ የተነሳ በከፍተኛ ግራ መጋባትና ተስፋ መቁረጥ ውስጥ ያላችሁ በዚህ ጉባኤና ከዚህ ጉባኤ ውጪ በማርሴል ቴሌቪዥን የምትሰሙኝ ሰዎች ይህንን በደንብ እንድታዳምጡኝ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ቃል ሰው አይወድቅም አይልም። የእግዚአብሔር ቃል ሰው አይሳሳትም አይልም። የእግዚአብሔር ቃል የሚለው የወደቀስ ቢሆን አይነሳምን? የሳተስ ቢሆን አይመለስምን ብሎ ይላል እንጂ የወደቀ እንደወደቀ ይቀራል፣ የሳተም እንደሳተ ይቀራል ብሎ አይደለም የእግዚአብሔር ቃል የሚናገረው። የቱንም ያህል አዋቂ ብትሆኑ ዕውቀታችሁ ከውድቀት አይጠብቃችሁም። የቱንም ያህል ብርቱ ብትሆኑ ብርታታችሁ ከስህተት አይታደጋችሁም። መውደቅ ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። መሳሳት ሰው የመሆናችን ማሳያ እንጂ ቅዱስም ርኩስም የመሆናችን ማሳያ አይደለም። ወዳጆቼ ከውድቀት ስለመነሳት ሳስተምር ረገጥ አርጌ በደንብ ጨከን ብዬ መናገር እፈልጋለሁ። እኛ ሀገር በሚገርም ሁኔታ ሰዎች አይውደቁ፣ ከወደቁ ላይነሱ ነው የሚወድቁት። ምክንያቱም ብዙ ሰው በወደቀ ሰው ላይ መፍረድ የሚፈልገውን አሉታዊ ቃል በመናገር ጭራሽ እንዳይነሳ ሰባብሮ ማስቀረት፣ እዛው አንገት እንደደፋ ነገሩ እንደተበላሸበት እንዲቀር ማድረግ ልዩ የጸጋ ስጦታችን ከሆነ እንደ ታሪክ ባለ ታሪኮች ነን። ነገር ግን የምነግራችሁ ነገር ቢኖር የትኛውም ሰው በምድር ላይ ከትንሽ ሰው እስከ ትልቅ ሰው፣ ከተማረ እስከ ካልተማረ፣ ከተራ ሰው እስከ ባለስልጣን ሰው ውድቀትን በህይወቱ ያላስተናገደ በምድር ላይ የለም። ዛሬ እንኳን እኔና እናንተ የተገናኘነው ከውድቀት ተነስቼ እንጂ በባለፉት አመታቶች ባለመውደቅ ውስጥ ኖሬ አይደለም። የሚገርመው ነገር ዛሬ ቆሜ ካያችሁኝ ሰው ይወድቃል ወይ ወይም ደግሞ አገልጋይ ይወድቃል ወይ አገልጋይ ይሳሳታል ወይ ወንድም ወይም ወንድ እህት ወይም አንዲት ሴት ትወድቃለች ወይ ብላችሁ ማወቅ የምትፈልጉ ሰዎች ካላችሁ ሩቅ አትሂዱ። እዚህ ፊት ለፊታችሁ የቆመው ወንድማችሁ ከቁጥር በላይ በበዙ ውድቀቶችና ስህተቶች ውስጥ ያለፈ ወንድማችሁ ነው። እና ዛሬ ምን አዲስ ነገር ተገኘ ብላችሁ ብትሉ ልክ እናንተ ለእሁድ አምልኮ ስትመጡ ይሄ ወንድማችሁ ከወደቀበት ተነስቶ መገናኘታችሁ ነው እንጂ ሰው በከፍታ ላይ ሰው በበረከትና በድል በስኬት ህይወት እንዲኖር የሚያደርገው ውድቀት አልባ የሆነ የታሪክ ጉዞ አይደለም። ዛሬ የምነግራችሁ ቃል በህይወት ዘመናችሁ ማስታወሻ እንዲሆናችሁ፣ ነገር የከበዳችሁ ቀን፣ ያቃታችሁ ቀን፣ ከመስመር ወጣችሁ ውስብስብ በሆነ የህይወት መስመር ላይ በገባችሁ በዛ ቀን እንደ ማስታወሻ እንድታስታውሱት፣ በስራ ቦታችሁ፣ በመኖሪያ ቦታችሁ፣ ባላችሁበት ስፍራ ሆናችሁ ይህንን መልእክት እንድታስታውሱ እንደ ስጦታ አድርጌ አካፍላችኋለሁ። ውድቀት ብዙ ሰዎችን ከህልማቸው ካዩት ነገር አስቀርቷቸዋል። ውድቀት በጉዞ ላይ እንዳለ ማዕበል ብዙ ሰዎችን አሰነካክሎ ህልማቸውን አጨንግፎ አበላሽቶባቸዋል።
ለአንዳንድ ሰዎች ደግሞ ውድቀት ለእድገት መሰላላቸው ሆኗል። ውድቀት ውስጥ ያለ አሉታዊ ስሜት አለ። ውድቀት ውስጥ ያለ የሚያስፈራ ስሜት አለ። የተሳካላቸውና ወደ ድል የመጡ ሰዎች ያልወደቁ ሰዎች ሳይሆኑ በወደቁ ጊዜ የገጠማቸውን አሉታዊ ስሜት መቆጣጠር የቻሉ ሰዎች ናቸው። ሰው ውድቀት ሲያጋጥመው በተሳሳተ የህይወት መንገድ ሲሄድ የሚፈጠርበትን ስሜት መቆጣጠር ከቻለ በእርግጠኝነት ቀጥሎ ባለው የህይወት ምዕራፍ እንደዛ እንደወደቀ አይቀርም። በተቃራኒው እግዚአብሔር አምላክ ሊለካ ወደማይችል የከፍታ ምዕራፍ እግዚአብሔር ያስገባዋል። እስቲ በደንብ አርጋችሁ አሜን በሉ። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን ነው። ልክ ስንወድቅ እኛ ህይወታችንን እኛ ምዕራፎቻችንን መቆጣጠር እንተውና የገባንበት ሁኔታ ወይም ስተታችን ወይም ውድቀታችን እኛን ይቆጣጠረናል። ከዚህ የተነሳ መሪውን እንደለቀቀ ልክ እንደዛ ወደ ፈለገ ይነዳናል። ብዙ ዳሜጆችን በህይወታችን እናስተናግዳል። ወዳጆቼ ከውድቀት መነሳት ከፍተኛው የእናንተነታችሁ ቋንቋ ነው። ተምራችሁ ከምትናገሩት፣ አንብባችሁ ከምትናገሩት፣ ሮጣችሁ ከምትደርሱበት፣ ፈልጋችሁ ከምታገኙት በላይ በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የእናንተነታችሁ ቋንቋ ከውድቀት መነሳት ነው። ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። ከውድቀት መነሳት የአንድ ሰው ከፍተኛው የንግግሩ መገለጫ ነው። ወዳጆቼ ለሌዊ ላስቀምጥለት የምችለው ነገር ቢኖር ስኬትን ወይም ደግሞ አለመሳሳትን ወይም ደግሞ ማግኘትን እንዳይመስላችሁ ከውድቀት መነሳት እንደሚቻል። ብዙ ሰዎች ከውድቀት መነሳት እንደሚቻል ስለማይገባቸው በወደቁበት በዛ ሁኔታ ውስጥ ሆነው ድጋሚ ላይነሱ ከህይወት መስመር ላይ ይሰናበታል። ትችላላችሁ። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። ውድቀት በቀለም ድብልቆች እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። በደንብ እንድትሰሙ ይፈልጋሉ። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም? በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደለም። ከናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም የመጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ መጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ
የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። ትላንትና ስታገኙ ያ ያገኛችሁት ማግኘት የመጨረሻ ማግኘት ካልነበረ ዛሬ ያጣችሁት ማጣት የመጨረሻ ማጣት አይደለም። ሃሌሉያ ሃሌሉያ። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። እስቲ በደንብ አርጋችሁ አሜን ባሉ። ለዛ ለምቀኛ፣ ለዛ ለሸረኛ፣ ለመተተኛና ለሟርተኛ የእናንተነታችሁ ከፍተኛ ንግግር ማታካቻቲ ለማተለበ ከውድቀት መነሳታችሁ ነው። አሜን ይባላል። አበቃለት፣ አከተመ፣ ከዚህ በኋላ ይቀበራል፣ ይደመደማል የሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አበቃለት፣ አከተመ፣ ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ዘራው ከውድቀት መነሳት የእናንተነታችሁ ከፍተኛ ቋንቋ ነው። ይገርማቸዋል። በትምህርቴ ከነገርኳቸው ከሰማሁት ካካፈልኳቸው በላይ ለሚጠሉኝ ሰዎች መራራ ንግግር አለኝ። ምን መሰላችሁ? ከብቶኝ የወደኩ ቀን ከወደኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ፣ ከሚሉት በላይ፣ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ፣ አብሮኝ ያለ ከሁኔታ በላይ እንደሆነ ዘራፍ አመስግነው ሳይጨርሱ፣ እልል ብለው ሳይጨርሱ፣ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳሉ። እስቲ በደንብ አርጋ አሜን በል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደም ጩሁና አሜን በሉ። ማታካቻቲ ለማታ አንዳንዶቻችሁ ሪሌሽንሺፓችሁ ፌል ሲያደርግ ሻሽ አስራችሁ ትራስ አቅፋችሁ ኦይ ጋድ የምትሉ ሰዎች ልክ ሪሌሽንሺፓችሁ ሲበላሽ ሻሽ አስራችሁ ትራስ አቅፋችሁ እያለቀሳችሁ ሶፍት በቀምራችሁ አይናችሁ አብጦ ኦይ ጋድ ዘራፍ አላል ሰዎች ትተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከናንተ ጋር እንዲሆነ የተፈቀደላቸው ክፍለ ጊዜ አልቋል። ማታካቻታ ከናንተ ጋር የሚሆኑበት ክፍለ ጊዜ አልቋል። ከናንተ ጋር እንዲሆኑ የተመደበበት ክፍለ ጊዜ አልቋል። እስቲ በደንብ አርጋችሁ አሜን ይባላል። ሰው ክፍለ ጊዜው አልቆ ከቆየ ክፍለ ጊዜው በነበረ ጊዜ የገነባውን ብቻ አይደለም ከዛ በላይ ያፈርሳል። ወዳጆቼ ህሊና ልክ እንደ አስፋልት ነው። አስፋልቱን የሰራው አካል ነገ ጠዋት ወይም ዛሬ ጠዋት ማን እንደሚሄድበት ማን እንደሚመጣበት አያውቅም። ህሊናም ልክ እንደዚሁ ነው። ምን አይነት ሐሳብ እንደሚመጣና እንደሚሄድ አያውቅም። በአስፋልት ላይ ሲሄድ ያያችሁትን ሁሉ ግባ አትሉትም። በአይምሯችሁ የመጣውን ሐሳብ ሁሉ አትቀበሉትም። ሉክ እኔ አንድ ትምህርት ልንገራችሁ። the best revenge ለጠላታችሁ ምርጥ ሪቬንጅ ምን እንደሆነ ታውቃላችሁ?
ከውድቀታችሁ የመነሳት ቋንቋ ነው። ለምን መሰለህ? እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐስሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦ ሲያበቃ ከውድቀት መነሳትህ ከማግኘትህ በላይ ጠላትህን ጸጉሩን ነው የሚያስነጨው። ለምን በለኛ አቅሙን ሁሉ ነው ዜሮ የምታበላው። አንተን ለመጣል ደክሟል። ከሰፈር እስከ አደባባይ ብዙ ደክሟል። ብዙ ደክሟል። አንዳንዶቻችሁ ወድቀናል ያላችሁ ሰዎች ብርቀን ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ አይደለም። ውድቀት የእንቅስቃሴያችሁ አካል እንጂ መጨረሻችሁ አይደለም። ወርቃችኋል። ይሄ የወደቃችሁት ውድቀት የእንቅስቃሴያችሁ አካል ነው። ወደቃችሁ ማለት ትንቀሳቀሱ ነበር ማለት ነው። በህይወት ነበራችሁ ማለት ነው አለቀ እንጂ መጨረሻችሁ አይደለም። መጨረሻችሁ አይደለም። ትንቀሳቀሱ ነበር ማለት ነው። እጃችሁን አጣምራችሁ ሰው ላይ ሸክም አልነበራችሁ ማለት ነው ውድቀት በአንድ ደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ እኛ ያለፍን የሚመስለን ከ8ኛ ክፍል ወደ 9ኛ ክፍል ስንገባ ነው። ውድቀት በደረጃ ውስጥ ያለ ሌላ ደረጃ ነው። ምን ማለት መሰላችሁ? ውድቀት የሚያደርሰውን መልእክት የሚያስተምራችሁን ትምህርት ይዞ ወደ እናንተ የሚመጣ በደረጃ ውስጥ ያለ ሌላ ደረጃ ነው። ሁልጊዜም ውድቀት ውስጥ ስትገቡ ማወቅ ያለባችሁ አንድና ዋነኛው ነገር ቢኖር የሚያደርሰው መልእክት አለው። ውድቀት የሚያስተምረው ትምህርት አለው። በውድቃችሁ ጊዜ ራሱ ነገር እንዴት እንደሚሆንና እንዴት እንደማይሆን እንኳን ተረድታችኋል። ስታልፉ ብቻ አይደለም የተማራችሁት። ቢዝነሳችሁ ሲወድቅ፣ ወዳጆቻችሁ ሲለዩአችሁ፣ ወይም ሪሌሽንሺፓችሁ ሲበላሽ የማታውቁ ባዶ ከመሰላችሁ ተሳስታችኋል። ውድቀት በደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ ወድቀው የማይነሱ ሰዎች፣ ወድቀው የሚቀሩ ሰዎች ለውድቀት የተንሸዋረረ እይታ ያላቸው ሰዎች ናቸው። ውድቀትን እንደ ኔክስት ሌቭል ስለማያውቁት ስለማይረዱት ከወደቁ በኋላ ቀጥሎ የሚታያቸው በረኪና ነው። እኔ ከወደቁ በኋላ ቀጥሎ የሚታየኝ ስፕራይት ነው። አለቀ። አንድ የሆነ በነበርኩበት ክላስ ውስጥ ያልገባኝ ነገር እንደነበረ በምን በኩል እንደማይሆን በየትኛው በኩል እንደሚሆን የማይሆንባቸውን አቅጣጫዎች ተረድቼባቸዋለሁ። ወደኔ የሚያመጣው ትምህርት አለው። ይገርማቸዋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከናንተ ጋር የሚሆነው ሰው ብዛት ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ይባላል። አትመለሽም ቀኑ ሙሉ እበል። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተ ለማውራት፣ እናንተ ለማጫወት፣ እናንተ ለማስተማር አይመቸውም እና ልክ ስትወድቁ እምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። ጠኔ ላይ ናችሁ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ አለ። ለምን መሰለ አባብሎ የሚወስዳት? እዛ ምድረ በዳ ላይ የልቤን ለልቧ አጫውታታለሁ አለ። ለምን? አሁን ያለችበት ሁኔታ ላይ ብዙ ጉዳዮች ቢዚ ያርገውታል። ብዙ ነገሮች ትኩረቷን ይዘዋል። እና አሁን እኔ ቢዚ በሆነችበት ሁኔታ ሳይሆን ላወራት የምፈልገው ከዚህ ቢዚነት አውጥቶ ነው። ለምን መሰለ ውድቀት በደረጃ ውስጥ ያለ ሌላ ደረጃ የሆነው ውድቀት
የሚያደርሰው መልእክት ውድቀት ወደ አንተ የሚያመጣው ትምህርት አለው። ለምን? በዛ ጊዜ ትምህርት ለመማር ምቹ ስለሆነ በደም ስባይ ስትወድቅ አንድ ነገር እንዳታረግ፣ ለውድቀት ምክንያት ፍለጋ ወደ ውጭ እንዳትመለከት። ሰነፍ ሰዎች፣ ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታሉ። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታሉ። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ፣ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳሉ። ወደ ውጭ አይመለከቱም። ብዙ ጊዜ እኛ ልክ ውድቀት በህይወታችን ሲፈጠር ለውድቀታችን ምክንያት ፍለጋ ወደ ውጭ ማየት ነው የሚቀናን። ምን ነው ለምሳሌ ተማሪዎች ሆነን ካስታወሳችሁ ኤ ስናገኝ አመጣው እንጂ ምንለው ኤፍ ስናገኝስ ሰጠኝ። አስተማሪው ኤፍ ምን አረገኝ? ሰጠኝ። ኤስ አመጣው። ሁልጊዜም ኤፍ ሲሆን በህይወታችን ላይ በመሰረቱ ኤፍ ማለት ፋንታስቲክ ማለት ነው። ጌታ ይባረክ። ኤኒዌይስ ውድቀት ሲያጋጥማችሁ አንድ ነገር እንዳታረጉ። እሱ ምን መሰላችሁ? ለውድቀታችሁ ምክንያት ፍለጋ ወደ ውጭ እንዳትመለከቱ። ልክ ውድቀት ሲያጋጥማችሁ ጠረጴዛችሁ ላይ ያለውን የተከማቸውን ኬዝ በጠቅላላ ሰብስባችሁ የምትችሉትን ያህል መያዝ ነው። ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ውጭ የሚያዩና በሰው ላይ የሚያላክኩ ሰዎች ከአንዱ ውድቀት ወደ ሌላው ውድቀት እየተንጠላጠሉ ዘመናቸው በጠቅላላ የውድቀት ይሆናል እንጂ አንድም የስኬት ምዕራፍ አያስመዘግቡ። የማየውን ነገር ልንገራችሁ። የተበጫጨቀና አሮጌ የሆነ መጎናጸፊያ እየወለቀ እግዚአብሔር አዲስ ያለብሳቸዋል። ወይኔ በዚህ ወር አሁን በአዲሱ ወር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ተብሎ እንደተጻፈ ይሄ ወር በቅባት የምትቀቡበት ወር ነው። በጠላታችሁ ፊት ለፊት የምትቀቡበት ወር ነው። ከውድቀታችሁ የምትነሱበት ወር ነው። አትፍሩ። ወድቃችኋል። ለውድቀታችሁ ኃላፊነት መውሰድ አትፍሩ። አለቀ። እሱ ነው አትበሉ። እሷ ነች አትበሉ። አንዳንድ ሰው ይገርማቸዋል። ዘንድሮ ለወደቀው ውድቀቱ የሞተውን አያቱን ነው የሚያሳብበው። ሲጀመር የኛ ዘሮች ይላል። ምን ነው? አቤት። ለምሳሌ አንዳንድ ሰዎች ያታቸው እየጠጡ ምክንያት የሚያደርጉት ሁልጊዜም ለውድቀታቸው ምክንያት ፍለጋ ወደ ሰው የሚያዩ ሰዎች ከውድቀታቸው አይነሱም። ከአንዱ ውድቀት ወደ ሌላ ውድቀት እየተንከባለሉ ይኖራሉ። በመጀመሪያ ማወቅ ያለባችሁ ነገር ቢኖር የወደቀ አይነሳም አይልም መጽሐፍ ቅዱስ። የሳተም አይመለስም አይልም። በእርግጥ እኛ ሀገር አንዴ ከገገምን አንመለስም። ብያለሁ ካለ አንመለስም። ምን ነው ተሳስቼ ነበር ምናምን አንልም። ብያለሁ አይኔን ግንባር ያድርገው ነው ምን በቃ ወይ እናጠጋጋለን እንጂ ምን ነው በቀጥታም በተዘዋዋሪ ለነበርኩበት ፌሌሪቲ እኔ ያዋጥቻለሁ። ልክ ውድቀት ሲገጥማችሁ ተረጋግታችሁ አስቡ። አንዳንድ ሰዎች ልክ ውድቀት ሲያጋጥማቸው እሪ ነው የሚሉት እንደ አምቡላንስ። ወይ አክስቴ ድረሽ፣ እናቴ ድረሽ፣ አገሬ ድረስ ፌስቡክ ላይ ሁሉ ይወጣሉ። ዶሮ እንኳን እንደዚህ ያሽካካል። ልክ ውድቀት ሲያጋጥማችሁ ተረጋግታችሁ አስቡ። እሱ ብቻ አይደለም። ልክ ውድቀት ሲያጋጥማችሁ ከስሜታዊነት ወጣችሁ አስቡ። ልክ ውድቀት ሲያጋጥማችሁ ሁልጊዜም ከትችቶቹ በላይ አስቡ። ይሄ ብቻ አይደለም። የመጨረሻው ልክ ውድቀት ሲያጋጥማችሁ ማድረግ ያለባችሁ ነገር ቢኖር አትሽሹ። ይገርማችኋል። ውድቀትን በመሸሽ አታመልጡት። ወይም ልክ ውድቀት ሲያጋጥማችሁ ዓላማችሁን በመተው አታመልጡት። አንዳንድ
ሰዎች ዓላማቸው ለምሳሌ አገልጋይ ነኝ ነጥሬ ያለኝ ምን ይሉና ልክ ውድቀት ሲያጋጥማቸው እንደውም አይደለም ዓላማህን በመተው ውድቀትን አታመልጠው። ይገርማል። በመሸሽ ውድቀትን አታመልጠውም። ያለህ አማራጭ አንድ ጉዳይ ብቻ ነው። እንደወደክ ለዛው እንዲህ ብለህ እንደወደክ ሰው ባፍጢም እንደወደክ ማመን ነው። ስለ ውድቀት አገልጋዮች አናወራም። ወድቄ ነበር አንልም። ፈረንጆቹ ተሳስቼ ነበር ምናምን ብሎ መጽሐፍ ጽፎ ሀብታም ይሆናል። እኛስ አይናችንን በጨው አጥበን አልወድኩም። እኔ 6 ክንፌ የበረርኩ በ2 ክንፌ የበረርኩ 2 ክንፌ እግሬን ሸፍኜ በ2 ክንፌ ቅዱስ እያልን አገልጋዮቹም በድርቅና ስለሆነ ምናስተምራችሁ ምእመኑ ራሱ ከኛ በላይ ደረቅ ወድቅ ያለው ከሚል ቢሞት ይሻላል። ተሳስቼ ነበር እንሞታታለን። ውድቀትን በድርቅና አታመልጡትም። ምን ነው አታመልጡትም? የመራ ማመን ያለባችሁ ይገርማችኋል። ልክ መውደቃችሁን ስታምኑ እናንተ ጋር የሚመጣውን ኢነርጂ ልነግራችሁ አልችልም። እናንተ ጋር የሚመጣውን የውሳኔ ስፒሪት፣ እናንተ ጋር የሚመጣውን የቁርጠኝነት መንፈስ፣ አቅጣጫ ለመቀየር ፍጥነት ለመጨመር እናንተ ጋር የሚመጣውን አቅም ልነግራችሁ አልችልም። ልክ ወድቅ ያለው ብላችሁ ስታምኑ ወዳጆቼ፣ ውድቀት ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅክ ማለት እንጂ በቃ ወድቀሃል ማለት በቃ አታቅም አንተ ጅላንፎ ነህ ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅክ ማለት አሃ ትላለህ። ለካ ያስኬዳል ለካ ያስኬድም ትላለህ። አወቅክ ማለት እንጂ አታቅም ማለት አይደለም። ለዚህ ነው ብዙዎቻችን ወድቅ ያለው ወይም ተሳስቻለሁ ማለት የማንወደው። በውድቀት ውስጥ ዕውቀት የሚባል ነገር እንዳለ ስለማናስብ ሞኝነትና ዝም ብሎ ባዶነት ብቻ ያለ ይመስለናል። አይደለም። ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አውቃል ማለት ነው። ለምሳሌ ቢዝነስሽ ተበላሸ። ከዚህ በኋላ ቢዝነስ እንዴት እንደሚያስኬድና እንዴት እንደማያስኬድ አወቅ ማለት ነው። አቃ ቤት በኩል ብትሰሪ ውጤታማ ልትሆኚ እንደምትችይ አወቅሽ ማለት ነው። አሁን አንዳንዶቻችሁ ከባንክ ተበድራችሁ ሶፋ ትገዛላችሁ፣ ፍሪጅ ትገዛላችሁ። ፍሪጁ ሶፋው ብድር ይከፍላል አይከፍልም? ካሁን በኋላ ሁለተኛ የመበደር እድል ብታገኙ ፍሪጅ ትገዛላችሁ አገዙም? በጆንያ ጀሪካን አልብሳችሁ መሬት ቀብራችሁ ታቀዘቅዛላችሁ እንጂ ፍሪጅ አገዙም። ይገርማል። ወድቃል ማለት ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት እንጂ እምትገርም አማኝ ነበርክ ማለት እንጂ። ቆይ ለምሳሌ እኝኔን ሪሌሽንሺፕሽ ተበላሸ፣ ፌል አረገ፣ ወደቀ። ይገርምሻል። ሞኝ ነበርሽ ማለት አይደለም፣ አማኝ ነበርሽ ማለት ነው። ለምን አማኝ ነበርሽ ማለት ነው ያልኩት? አንቺ እኮ እንደሱ አይነት 400 በጫረታም ያለ ጫረታም አውጥተሽ ሸጠሽው ልትገቢ ትችያለሽ ወደ ቤት። የገዛ ቤተሰቦቹ የማያምኑትን ሰውዬ አንቺ አምነሽው ነበር ማለት ነው። ከራሱ የተጣላ ንፋስ እንኳን ይጨበጣል ከሱ ይልቅ ምኑም የማያሰው አንቺ የምትገርሚ አማኝ ነሽ። ኢየሱስ በምድር ላይ አሁን ቢኖር ኖሮ በኢየሩሳሌም እንደዚህ አይነት እምነት አላየሁም እንዳለ በኢትዮጵያ እንደዚህ አይነት እምነት አላየሁም ነበር። አንቺ ያመንሽውን ልጅ ማንም ሰው አያምነውም። ይገርምሻል። እምትገርሚ አማኝ ነሽ። ይሄን እምነትሽን እበይ ይሄን እምነትሽን እንደው እበይ እንዳትጥይ ይልሻል ጌታ። እንዳትጥይ ይሄን እምነትሽን። ዘራፍ ምቀኛ የተመታዩ አለቀ። ለምሳሌ ለሆነ ሰው ብር ሰጠው፣ ብሩን ይዞት ሄደ። ምን ማለት ነው? ባጭር አማርኛ ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ተበላሽቷል፣ አማኝ ነበርሽ ማለት ነው። ሞኝ ነበርሽ ማለት አይደለም። ምን አይነት ኳሊቲ እንዳለሽ ይገርማል። ሰይጣን ይመጣና አንቺ እኮ አትረቢም፣ አንቺ እኮ ጅል ነሽ፣ አንቺ ሰው ቢነግርሽ አትሰሚም፣ ያው ነሽ ተች ምናምን ሲልሽ
በዚሁ ሰበብ ምክንያት መልካም ቅንነትሽን ትጠያለሽ። ከዛ ይሳካለታል። ሰይጣን ያስ አስጥያታለሁ ይላል። ለሌላ ጊዜ ጭራውን እንደተመታ ውሻ ትቆልፊያለሽ። በቆልፍ ስልክሽን ሲልሽ አትሰጪም። ሻይ እንጠጣ አልጠጣም አልሰማሽኝም ያልኩት ምሳል ጋር አልበላም በይ ጾም ላይ ነኝ 15 ቀን ከጾምሽ ይበቃሻል በይ ዘራፍ። አንድ ነገር ግን እረዳለሁ። ምን በሉኛ መኪና መንጭቆ ከተያዘበት ጭቃ እንደሚወጣ ከተያዛችሁበት ክፉ ሐሳብ ትወጣላችሁ። በኢየሱስ ስም ትወጣላችሁ። ጌታ አንዳንዶቻችሁ ኢኮኖሚ አይደለም የያዛችሁ፣ አንዳንዶቻችሁ ችግር አይደለም የያዛችሁ፣ አንዳንዶቻችሁ ሰይጣን አይደለም የያዛችሁ፣ አንዳንዶቻችሁ ክፉ ሐሳብ ነው የያዛችሁ። ማንንም አታምኑም፣ ትጠረጥራላችሁ። እንዲህም ስታዩ ትጠረጥራላችሁ፣ እንዲህም ስታዩ ትጠረጥራላችሁ። ለምን? ተደጋጋሚ ጊዜ ውድቀት በህይወታችሁ ስላስተናግዳችሁ ማንንም አታምኑም። ኢቭን ስትጸልዩ ራሱ በሁለት አይናችሁ ጨፍናችሁ አትጸልዩም። እንደዛች ሴትዮ በር ሲንኳኳ ከፈተችና እንደዚህ ብላ እየጸለይን ነው አለችው። እዚህ ያይች ብዙዎቻችሁ እንኳን አይደለም ለሌላ ነገር ለትዳር ለእንጀራ እንኳን ጸልዩ ጌታ ሆይ ይሄንን ማድ ስለሰጠን ያላችሁ በዚህ ትጠብቃላችሁ። ሰይጣንም በጣም የሚያናደው ነገር ቢኖር ስኬታችሁ አይደለም ከውድቀት መነሳታችሁ። አንዳንድ ሰዎች ልክ ሲወድቁ ጠብቀው የሚጸልዩ ጸሎት ይገርማል። አባ ተውከኝ አባ ተውከኝ ጌታ ይላል። የ78ቱስ የ98ቱስ አባይ ልጅነቴስ ኧረ ተው አንተ ተው ይበላሻ ምንድነው ይበላሽ። አንዴ የሆነ ማተሚያ ማሽን እኔና ዋይፍ ገዛንና ተበላሸ ብላ ስደውልልኝ ባልተበላሹት በኩል ሆነሽ ጠብቂኝ አልኩት። በቃ ምን ነው ስንት መቶ ሺህ ብር የገዛሁትን ማሽን መሰላችሁ ለቆራሊዮ በ5000 ብር ሸጬው አውቃለሁ። በመድኃኒዓለም ውሰድልኝ ብዬ ሄደስ። አንዳንዶቻችሁ ትዝታ ሁሉ ፎቶ ሁሉ ታነሳላችሁ። በቃ ፎቶ ሁሉ ያወዳደቃችሁ ከስንት ሜትር ላይ እንደወደቃችሁ እንዴት ስትወድቁ እንዴት ስንት ምን ያህል ሜትር እንደተበታተ ወድቃል ማለት አንተ የበታች ነህ ማለት አይደለም። ፍጹም አልነበርክም ማለት እንጂ ፍጹም አይደለም ማለት እንጂ የበታች ነህ ማለት አይደለም። ፍጹም አይደለም ማለት ነው። ለካ ሰው ነህ ማለት ነው። የሚገርም ነው። አንተ ለካ ሰው ነህ። አንድ በጣም ታዋቂ የሆነች ሴት የሆነ ችግር አጋጠማት፣ የሆነ ውድቀት አጋጠማትና መጣች እኔ ጋር እንዲህ ገጠመኝ ሰማ አለች። ሚዲያው ሁሉ እያወራ ነው ሰማ አለች። እውነትሽን ነው አልኳት። አዎ የሚገርም ነው። ለካ ሰው ነሽ አልኳት። አየችኝ። ሰው የመሆንሽ ማስታወሻ ይሆንልሽ አልኳት። በቃ ወድቃችኋል፣ ሰው የመሆናችሁ ማስታወሻ ነው። አይገርምም? ሰው የመሆናችሁ ማስታወሻ ተበላሽቷል፣ ሰው የመሆናችሁ ማስታወሻ ነው። ይገርማል። ሌዊን በህይወቱ ዘመን ሁሉ ከሚለውጠው ትምህርት አንዱ ይሄ ነው። ሲያስብ ሁልጊዜም ይሄን ትምህርት ሲሰማ አባቴም ወድቆ ነበር፣ ወድቆ አልቀረም፣ ከወደቀበት ተነስቶ ነበር ነው። አንዳንዶቻችሁ ሁልጊዜ ለልጆቻችን የምንነግራቸው ጀግንነታችን ገና ወደ ቤት ስንገባ ጣሳውን ጓ ምናምን በቃ ብረት የሆነ አባት እንዳለው ይሰማዋል። ኤቭሪ ብረት የሆነ እናት። ከዛስ እሱ ሲወድቅ አይነሳም። በቃ ላይነስ ቸርች የሚባል ነገር ዞሮ አያዩ። እኛ አብዛኛው ነገሮቻችን ጸሎታችን ከሰው ጋር ያለን ነገር ምናምን ዋት ኢንተርፕራይዝ አገልጋዮች ምናምን ስንሆን ዋት ኢንተርፕራይዝ በቃ በጣም በህይወት የምጠላው ነገር ቢኖር አርቲፊሻል አበባ ነው። ያው ነው ከዓመት ዓመት ያው ለብዙ ዘመን የኢትዮጵያን ቤተክርስቲያን የተዋጋ ፕላስቲክ አበባ ነው። ያው እበላንተ አትድረቅ፣ ከወደቅ አትድረቅ፣ እመን። ተሳስቼ ነበር ብለህ እመን፣ ወድቄ ነበር ብለህ እመን። በቃ የወደቀም ቢሆን ይነሳል፣ የሳተስ ቢሆን ይመለሳል። ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ፍጹም አልነበርክም ማለት ነው። ሰው ነህ ማለት ነው። ለካ ሰው ነህ። አሁን ለዚህ ነው አንዳንድ ሰዎች ታውቃላችሁ ባካረጉ በኋላ መመለስ የሚከብዳቸው። ጴንጤው አንተ ብሎ የሚጠብቃቸው በቃ ወይ አይመለሱም። ባካረጉ በኋላ ቸርች መምጣት እንዲህ ብትቆርጣቸው
አንዳንድ ሰው ባክ አድርጎ በህይወቱ ደክሞ ወደ ቤተ ክርስቲያን እንደሚመለስ ራሱ አያውቅም። እዛው እየቀነጠሰ እዚሁ በሞት ይሻለኛል ይላል። ወድቀሃል ማለት አልቆልሃል ማለት አይደለም። ለመጀመር ሌላ እድል አለ ማለት ነው። በቃ ሌላ እድል አለ። ማታካቻት ለመጀመር ሌላ እድል አለ ማለት ነው። ወድቀሃል ማለት በቃ የኔ ነገር በቃ የሆነ የግጥም መድብል ፈልገው አበቃ አይላል። ወድቀሃል ማለት አልቆልሃል አበቃለ ማለት አይደለም። ሌላ የመጀመር እድል አለ ማለት ነው። በዚህ ደስ እንዲላችሁ ፈልጋለሁ። ሌላ አናዘር ቻፕተር አላችሁ። ይበላሻል ሌላ ትጀምራላችሁ። ምንድነው? ባጃጅ ከሸጣችሁ ካሁን በኋላ 3 እግር ለከዘራም አልፈልግም ብላችሁ ትተዋላችሁ። አንዳንዶቻችሁ ራሳችሁ እግዚአብሔርን ስትለምኑት ችርቻሮ ነው የምትለምኑት። የስሙኒ ሽሮ የ50 ሳንቲም ከሰል የ1 ብር ጫው ምናምን የምትለምኑ ሰዎች ባይዘው ብዙ ኢትዮጵያዊ አጎንብሶ መሄደው ትሁት ሆኖ እንዳይመስልህ፣ ነገሩ ከብዶት ነው። ነገሩ ከብዶት ነው አጎንብሶ መሄደው ትሁት ሆኖ እንዳይመስልህ። እግዚአብሔር ምስክሬ ነው። አሁን አንዳንድ ጊዜ ይሁን እኔ ውጣ ስትሉ ቸርች ላይ አውጣ ዝም ውጣ ብያለሁ ዝም ብሏል ማለት የለም ማለት አይደለም። ሰው መሆንን ሊያስታውስ ፈልጎ ነው እግዚአብሔር። በቃ ካፈር ከፍ ያልክ ሲመስልህ 16 ነጥብ ያላቸው 3 ስብከቶች ሰብከ ዓለምን በጠቅላላ በእጅ ያስገባ ሲመስልህ እንደ ጓድ መንግስቱ ኃይለማርያም እንዳልሆንክ ሊያሳይ ሲፈልግ አንድ ድንብላል ቡዳ አልጮም ይላል። አልጮም ውጣ ሰጥ ወዳጆቼ ወድቃችኋል። ይሄ ማለት እናንተ አልቆላችኋል ማለት አይደለም። በቃ ሌላ ለመጀመር እድል አላችሁ ማለት ነው። ፍጹም አይደላችሁ ማለት ነው። አማኝ ነበራችሁ ማለት ነው። በቃ በመጽሐፍ ቅዱሳችን ውስጥ ብዙ ጊዜ ፌል ያደረጉ ሰዎች አሉ። ወድቃችኋል። በደንብ አድርጋችሁ ስሙኝ። በመጣችሁበት መንገድ ህይወታችሁ ባክኗል ማለት አይደለም። እንደገና ለመጀመር ምክንያት አላችሁ ማለት ነው። እንደገና ለመጀመር ሪዝን አላችሁ ማለት ነው። ወድቃችኋል ማለት ለዚህ ነው ብዙ ጊዜ ብዙ አገልጋዮች፣ ብዙ ቅዱሳን፣ ብዙ ወጣቶች፣ ብዙ ወንዶችና ሴቶች ፌል ሲያደርጉ አይቋቋሙትም። በጣም ነው የሚጎዱት። የነበራቸው ነገር ሲሸጡ ይጎዳሉ። የከበባቸው ሲበተን ይጎዳሉ። እናንተ እንደሱ እንዳትሆኑ። ናቲንግ ኒው። ምንም በዚህ ምድር ላይ አዲስ የሆነ ነገር የለም። ወድቃችኋል። እግዚአብሔር ጥሏችኋል ማለት አይደለም። ለእናንተ የተሻለ ሐሳብ አለው ማለት ነው። የተሻለ ሐሳብ አለው። በቃ ይሄ አይደለም በቃ ማለት ነው። ሌላ አለው ማለት ነው። እግዚአብሔር ሌላ አለው፣ የተሻለ አለው። የሚያፏጨው ልጅ ትቶሽ ከሄደም ይዘምረዋለሁ ማለት ነው። እግዚአብሔር ዝም ብሎ ፉጨት ብቻ የሆነ ጎረምሳ ምን ያደርጋል? ግጥምና ዜማ ያለው ይመጣል። የሰማኝ ሰው ካለ በቃ እግዚአብሔር ትቷቸዋል ማለት አይደለም። ወድቃቸዋል ማለት ምን ነው? እኔ እኮ በባህሪ ይገርማቸዋል። መኪና እየነዳው ተጋጭቼ ዘዋይ ጋር ተጋጭቼ መኪናውን ጥያው ነው ወደ ጉዳይ የምሄደው። ለዋይፍ ደውዬ ከጠዋቱ ዋይፍ በዘዋይና በእንትን መኪና መካከል ተጋጭቻለሁ፣ ሰው ላኪና መኪናውን አስነሽ ብዬ ቻው። እንኳን ቁጭ ብዬ ላለቃቅስ ቀርቶ እንኳን ቁጭ ብዬ ወንድ ደግሞ አያልቅስ። ወንድ ደግሞ አያልቅስ። ታውቃላችሁ አይደል? አንዳንድ ወንዶች ባዘናችሁበት ለቅሶ ላይ እንባችሁን እንደሚያጠፉት ይረዛ። እንዲህ አይነት አልቃሽ በኢየሱስ። ወንድ ደግሞ አልቅስ። አንተ አልቅሰ ቤትህን ሰበና አታስለቅስ።
እግዚአብሔር ጥሏል ማለት አይደለም። እግዚአብሔር የተሻለ አለው፣ ሌላ አለው። የኔ መድኃኒዓለም ይኸው ዛሬ ባረኳችሁ፣ ዛሬ ባረኳችሁ። እግዚአብሔር ምስክሬ ነው። ሰከንድ አንድ አይደለም፣ ኒው ብራንድ እግዚአብሔር ይሰጣችኋል። ኒው ብራንድ እግዚአብሔር ይሰጣችኋል። እነሆ አዲስ ነገር አደርጋለሁ ያለ የእግዚአብሔር ቃል ሲናገር ከተበላሸብህ ነገር ጋር በሞዴልና በከለር አንድ አይነት እንዳይመስልህ እግዚአብሔር ኒው ብራንድ አሳልፎ ይሰጣል። አዲሱን ነገር አሳልፎ ይሰጣል። ማታካቻተያቲ ለማታ ወይኔ 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 እግዚአብሔር ላንተ የተሻለ አለው ማለት ነው። የተሻለ አለው ማለት ነው እግዚአብሔር አምላክ። ወይ እዛ ጋር እንደዚህ አይነት አማኝ ሰሚ ነው የምፈልገው። እግዚአብሔር ምስክር ሁል ጊዜ ይሄው የኔ ሚስት መጠየቅ ትችላላችሁ። ሁል ጊዜ የምለው እንደዚህ ነው። ልሸጥ እችላለሁ፣ ላጣ እችላለሁ፣ የሆነ ነገር ሊሆን ይችላል። ይገርማችኋል። ከዚህ በኋላ ወደ ህይወቴ የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክር እንደ ትናንትናው አይነት አይደለም። ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከባል። ወርቃችኋል ማለት እግዚአብሔር ጥሏችኋል ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። እግዚአብሔር የተሻለ አለው ማለት ነው። በደም ስሙኝ፣ ይሁን አይነስ ይሁን። እኔ ዝም ብዬ የምናገረው ቃል የለኝም። ጌታ ምስክር። በደም ስሙኝ። ሐዋሳ ለመጀመሪያ ጊዜ የተሰራው አዳራሽ የሆነ ቦታ ተከራየውኝና ሰፈር ውስጥ ነው። ስርቻ ማሳጅ ቤቶች ምናምን ያሉበት ሰፈር ተከራየው እና ህሊናዬን ሳጽናናው ቆይ እነዚህ ይዘጋሉ ምን አላለ ለሰዎቹ ስባርካ እግዚአብሔር አደባባዩን ይስጣችሁ ምናምን እያልኩ ጸልያለሁ። እኔስ ቸርች ልሰራ ስል ስርቻ ስር ተከራየው። ስሰራ ዝም አለ የክፍለ ከተማው ግንባታ ፈቃድ ሰጪ። ጸጥ ብሎ ጨርሼ የመጨረሻ ቁርቁሮ እየመታው ያለ መጣ። ታፈርሰዋለህ ወይ ደግሞ ታፈርሰዋለህ አለኝ። ይገርማችኋል። ግማሽ ቀን አልፈጀበትም፣ ሰብስቦት ሄደ። በቃ እኔ አልተጠራው ማለት ነው። አብሮ የነበረ ሰው የነበር በፒካፕ ይዞኝ ሄደ። ቡና ባንክ ስር እዛ ገብርኤል አካባቢ ታይም ካፌ አጠገብ የሆነ ህንጻ አየሁ። ገባው። ወደ ታች ስገባ አንደርግራውንድ ቆሻሻ 8 ኤኔትሬ ቆሻሻ ነው። ዋይፋ ያወጣችሁ ከዛ ቤት ጨለማ ነው፣ ተዘግቷል። እንደዚህ አየሁታቸው ልቄ እዛ እየፈረሰብኝ ነው። እዛ ከሰዓት እየፈረሰብኝ እኔ ከሰዓት እንዲያጮህ ልቄ ቀጥዬ የምሰራበትን ቤት አለ። ለካ እግዚአብሔር የተሻለ ሲያይል ነው። ይኸውልህ እበለኝ ያኔ እኔ ፌስቡክ የለኝ ቴሌቪዥን የለኝ። ማን ያየኛል? እዛ ሰፈር ውስጥ ሆኜ መድኃኔዓለም ምቀኛም ሸረኛም ሲያልፍ ሲወጣ ሲወርድ እንዲያየኝ አድርጎ አመጥ እዛ አፈረሰና እዚህ ጋር መጣኝ። እግዚአብሔር እበለኝ የሆነ ቦታ ከፈረሰብህ እግዚአብሔር አደባባዩን ይሰጣል። አንተ ጨውና በደንብ አርካ አሜን በል። እግዚአብሔር አደባባዩን ይሰጥሻል። ወይኔ 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 ወይኔ። ይኸውልሽ አንድ ነገር ነግርሻለሁ። ትንሽዬ ሱቅ ኖሮሽ ከከሰርሽ እመኚኝ እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር ትቶሻል ማለት አይደለም፣ የተሻለ አለው ማለት ነው። አዎ እንዳትከስሪ ማድረግ ይችላል እግዚአብሔር። አዎ እንዳትከስሪ ማድረግ ይችላል እግዚአብሔር። ግን ከእጅ ወዳፍ የሆነ ህይወት እንድትኖር አይፈልግም። ከእጅ ወዳፍ የሆነ ኑሮ እንድትኖር አይፈልግም። ለሌላ ሰው እንድትተርፍ ይፈልጋል። ለሌላ ሰው እንድትቆረሽ ይፈልጋል። ዛሷይ እግዚአብሔር አምላክ ቻሌንጅ ሲያጋጥምሽ ዝም ያለው በዚህ ቻሌንጅ ምክንያት አድርጎ እግዚአብሔር ወደ ተሻለው ነገር ሊያመጣሽ ስለፈለገ ነው። ሌላ አለው የኔ ጌታ፣ ሌላ አለው፣ ለዛውም የተሻለ አለ። እነሆ አዲስን ነገር አደርግልሃለሁ ካለ እንደዚህ አይነት ጃኬት እንደዚህ አይነት ኮት አዲስ ሰጣለሁ እግዚአብሔር ካለ ይገርማል። ይሄንን በከለርና በአይነት በዲዛይን የሚመስል አይደለም የሚሰጠው። ይሄማ አዲስ አይደለም የተደገመ ነው። ኒው ብራንድ ነው የሚሰጠው። ቆይ ሬንጅ ሮቨር ወይም ደግሞ V8 2022 በሞዴል አዲስ ነው አይደለም? ከ2021 ከ20 ከ19 ከምናምን አንፃር አዲስ ሰጣለሁ ብሎ ሲል እግዚአብሔር አምላክ 2022 ላይ ቆመ። 2019 ሰጣለሁ እያለ አይደል? 2022 ላይ ሆነ አዲስ ነገር አደርግልሃለሁ ብሎ ሲል 2019 ወይም 2022 ሰጣለሁ እንዳይመስልህ 2023 ነው የሚሰጠው። እነሆ አዲስ ነገር አደርጋለሁ ይላችኋል ጌታ። ከዚህ በፊት ማንም እጅ ያልገባ ነገር እናንተ እጅ ይገባል። በደም ጩሁና አሜን በሉ። ማንም ሰው እጅ ያልገባ በረከት እናንተ ጋር
ጋር ይገባል። ማንም ሰው ያልያዘውን ትይዙታላችሁ። ማንም ሰው ያልኖርበትን ትኖሩበታላችሁ። ውድቀት ማለት አዲስ አይደለም። ይሄ ከእናንተ በፊት ስንት የወደቁ ሰዎች አሉ መሰላችሁ? ስንት የወደቁ ሰዎች አሉ። ስንት ያጡ ሰዎች አሉ። ስንት ምንም የሌላቸው ሰዎች አሉ መሰላችሁ? መጽሐፍ እንደዚህ ያለ የወደቀስ ቢሆን አይነሳም ማለት፣ የሳተስ ቢሆን አይመለስም ማለት። ማለት ያለበት አንድ ነገር ነው። የወደቀም ቢሆን ይነሳል፣ የሳተም ቢሆን ይመለሳል። ኢትስ ኦኬ አይ ትራይ ማይ ቤስት። እግዚአብሔር የተሻለ አለው ለኔ፣ የሚበልጥ አለው እግዚአብሔር ለኔ። ለዚህ ነው አንዳንድ ሰዎች ልክ ነገራቸው ሲበላሽ መርዝ ይጠጣሉ፣ ገመድ ይገዛሉ፣ ከሀገር ለቀው ይጠፋሉ። እበድበድ ይላቸዋል። እበለኝ። ልክ ነገር ሲበላሽ መግዛት ያለብህ ገመድ አይደለም ከረባት ነው። ሄደ አዲስ ከረባት፣ ማንም ያላረገው ከረባት ትላለህ። ሄደ ጌታዬ እሷን ሸቅ ታረጋለህ። እኔ መዳህ ይኸው ዛሬ ጸለይኩላችሁ። ዛሬ እሁድ ማለዳ ለሚቀጥለው ሳምንታችሁ አዲስ ሳምንት ነው አይደለ? እነሆ በማንም ሰው እጅ ያልገባ አዲስ ነገር እጃችሁ ይገባል። እግዚአብሔር ያስገርማችኋል። ልክ ትቆጣጠሩት ከምትችሉት በላይ። ስማ G+0 ሸጠ ከሆነ እመነኝ አማርጠን የምትገዛው። እግዚአብሔር ምስክሬ እዚህ ውስጥ አላችሁ። እግዚአብሔር ምስክሬ ነው። ቤት የሸጣችሁ ሰዎች እግዚአብሔር ቤት ብቻ እንዳይመስላችሁ የሚሰጣችሁ እስክትገረሙ ድረስ እግዚአብሔር ብዙዎችን አሳልፎ ይሰጣችኋል። ስለዚህ ልክ ስትወድቁ ካለፈው ተማሩ እንጂ አትማረሩ። በቃ ካለፈው ተማሩ፣ ተባረኩ። ቁጭ ሆነ ካለፈው ተማሩ እንጂ አትማረሩ። ካለፈው ተማሩ። በቃ እንዲህ ነበር እንዲህ አልሆነም። ለምሳሌ እኔ በጣም ብዙ ወጣቶች አስተምሬያለሁ። አንዳንድ ወጣቶች ለውጣቸው ያስቀጥላሉ፣ ሌሎች ወጣቶች ደግሞ ሲጃራቸውን ያቀጣጥላሉ። ሲጃራቸውን አቀጣጠሉ ማለት እኔ አልቀጥልም ማለት አይደለም። ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ ተማርኩ ማለት አልማረርም፣ እማራለሁ። አሃ እቺ አለች ቆልፋለሁ፣ በዚህም ቆልፋለሁ፣ በዛም ቆልፋለሁ። ውድቀት ሲያጋጥማችሁ አትማረሩ፣ ተማሩበት። አትማረሩ። ባሎች ዝም ብላችሁ ወደ ቤት ስትገቡ ጓት በሉ። ምን አትበሉ። ምን ታየኝ፣ ምን ታፈጫለሽ አትበል። አንተ ራስህ ምን ታፈጣለህ? ቤቱን በልተ ብሩን በልተ እንደገና ቤተሰቡ ልበላ ተሸንፋል። በቃ እመን፣ ተሸንፋል። መስሎ ነበረ ተበላ። በሉ ማሩ። ያመንኳቸው ጓደኞች ታው እያለች ለዛው ወስደ ሰጠ። ሌላው ውድቀት ሲያጋጥማችሁ ኃላፊነት ውሰዱ። በሰው አታላኩ። ምክንያት ፍለጋ ወደ ውጭ አትመልከቱ። ከዚህ በተረፈ እድሎችን ሁሉ ተጠቀሙ። ብዙ ጊዜ አበሻ ቀብራራ ነው፣ እድሉን አይጠቀምም። ያገኘውን እድል ከሚጠቀም በቃ ዝም ብሎ ቢንቀባረር ሚከራይ ሚዜ መስሎ ዝም ብሎ እያለ ይኖራል። እንደዛ አይደለም። አባ እበለኝ። ያገኘኸውን እድል አጣፍጠን መጠቀም ያለብን፣ አጣፍጠን መጠቀም ያለብን። ስማ በደንብ ይሄኝ ነኝ። ዳዊት ሚስቶቹና ከብቶቹ ብዙዎቹ ነገር ተወሰደበት። እግዚአብሔር ሰጣለው ውጣ አለው። ሲወጣ ይገርማል። መንገድ ላይ ያገኘው አንድ ጌታው ጥሎት የሄደውን ግብፃዊ ነው። ርቦታል ሰውየው። ዳዊት አበላው። ኮምፓስ ነው የወደቀው። ኮምፓስ አበላው፣ አጠጣው ምናምን። ከዛስ ማናተ የት ነው ሄደው ብላ አላለውም እኮ አበላው፣ አጠጣውና ነፍሱ ተመለሰች። ከዛስ ጠየቀው። ሲጠይቀው እየመራ ወሰደው። መንገድ ላይ ወደቀ። ጠቅላላ ዝም ብሎ አዙሮት ብቻ እንዳይመስል መድኃኔዓለም አንዳንዱ ለአንተ ብሎ ኮምፓስ ያስቀምጥላል። ተጠቀምበት እድሉን። አሁን አንዳንድ ሰዎች አላችሁ በቃ አትጠቀሙ። ሰላም ሁሉ ሰው ሲላችሁ ብሩስሊን የምትመጡት ምን ነው? ማግባት ትፈልጋላችሁ፣ እድሉን ግን መጠቀም አትፈልጉም። ልክ ፕሮግራም ሲያልቅ አውቶቡስ ላይ እንደተሳፈረ ሰው ወርዳችሁ ሁሉ ሰላም በሉ። እድሉን አሟጣችሁ ነው መጠቀም ያለባችሁ የትኛውን ነገር። ምን ነው?
ይሄ ነገር ልንገራችሁ እንዳትረሱ። ውድቀት ሲያጋጥማችሁ ከውድቀት ለመውጣት የትኛውንም እድል መጠቀም አለባችሁ። እግዚአብሔር ፊት ለፊታችሁ የሚያመጣው ባቦ ሰጥ አይደለም። ኮሌጅ በማስተምርበት ጊዜ አንድ ሰው ፍቃድ ላወጣ ወደ መስሪያ ቤቱ ሲሄድ በጣም አመነጫጨቀኝ። ከዛ ሰከንድ ሴሚስተር ኮርስ አውት ላይ ይዤ ገብቼ ኮርስ አውት ላይ ሰጠውና ማስተማር ኢንትሮዳክሽን ልናገር ሲጀምር ያ ያመነጫጨቀኝን ሰው ያየሁት እና እሱ ሰመር ዲግሪውን ሊሰራ አለካ ይማራል። እዛ ቤት ያመነጫጨቀው እዚህ ቤት ያለውን ግሬዱን እንደሆነ አልገባውም። አቤት በእኔ አልማርም ካለ አንድ አመት ይደግማል። ኮርሱ 4 ክሬዲት አወር ነው። ደግሞ ፕሪሪክዊዚት አለው። አየሁት፣ አየኝ፣ ተያየን። አታቁም መስሪያ ቤት ቁጭ ብላችሁ እንድታስተናግዱት የመጣው ሰው ቀጥሎ ኢንተርናሽናል ቢዝነስማን እንድትሆኑ በር ሊሆን ይችላል ሰውየው። ቁጭ ብላችሁ እዚህ ዶንኪ ፌስ ይዛችሁ እግዚአብሔር ላይ እያጉረመረማችሁ የመጣላችሁንም ሰው እየገፋችሁ አይሆንም። ዝቅ ሲመጣ ፈገግ ብላችሁ አስተናግዳችሁ በጣም ብራይት ሆናችሁ ማታ ካቻቲ በቃ መልካም ጊዜውን መልካም ምኞት ተመኝታችሁ ሸኙት። እግዚአብሔር ከፍተዋለሁ ያለው በር ስማ እበይ ፊትሽ ላይ ነው ያለው። በርህ ያለው ፊትህ ላይ ነው። በርሽ ያለው ፊትሽ ላይ ነው። እዚህ አጉል ሲሪየስ የምትሆኑ ሰዎች በቃ አጉል መንፈስ አጉል ማቹርድ የምትሆኑ ሰዎች አጉል ኑሮ ትኖራላችሁ። አጉል ኑሮ ነው የምትኖሩት። እግዚአብሔር ያመጣላችሁን እድል ተጠቀሙ። እንዳታማርሩ እየዘመራችሁ ሻይን እያረጋችሁ ፕሬዝ ጋድ። ጥቁር አትልበሱ። ጸጉራችሁን ፍሪዝ አድርጉ። ሄር ጎ ባክ በሉ። ወደፊት ሲመጣ ወደ ኋላ አድርጉት። አሜን በይ። ሬዝ ዩር ሃሌሉያ። በቃ እግዚአብሔር ይመጣል። ይገርምሻል። እግዚአብሔር ይመጣል። እግዚአብሔር ወደ ሆነ ነገር ሊያሻግራችሁ ሲፈልግ ክራይስት ውስጥ ያላችሁ ሰዎች ክራይስት ውስጥ ስለሆናችሁ መጣችሁ ዝም ብላችሁ እግዚአብሔር ላይ አትጩሁ። አታይም ማባባጫ አንተ ራስህ ሰው አታይም። አታይኝም ወይ እያልክ የምትጮህ ሰው አንተ ራስህ ሰው መች ታያለህ? ስንት ጊዜ ሊረዳ የመጣ ሰው ገፍታ አላለፍክ? ታክሲ ውስጥ እኮ የተቀመጠ ሰው እኮ እድል ነው። ምን ታውቃለህ? ባስ ውስጥ የሆነ ሰው እድል ነው። አታውቅም አንተ። መንገድ ላይ ያለ ሰው እድል ነው። አታውቅም አባቴ። ደግሞ ይገርምሃል፣ ትልልቅ ሰዎች የቆለፉት በር ይከፈታል። ትንንሽ ሰዎች የቆለፉት በር ማንም አይከፍተውም። ይገርምሃል፣ በክፉ ሁኔታ ነው የሚቆልፉት። ከውስጥም ከውስጥም አድርገው በመቀርቀሪያ እንደዚህ አድርገው ነው የሚቆልፉት። እድልን ተጠቀም። ዘርጉጆቻችሁ እንደዚህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር ሌላ ያለው አምላክ ስለሆነ በተበላሸባችሁ ፋንታ በኢየሱስም አዲስ ነገር እጃችሁ ይገባል። ወይኔ ወይኔ! እስቲ በደንብ አርኩና አሜን በሉ። በኢየሱስም እጃችሁ ይገባል። አዲስ ምዕራፍ ይከፈትላችኋል። የድል ምዕራፍ ይከፈትላችኋል። የበረከት ምዕራፍ ይከፈትላችኋል። ቆይ እንደተቀመጣችሁ ከፍ ዘርጉ። እንደዚህ እንደተቀመጣችሁ እዩኝ። እኔ እንደተቀመጣችሁ in the mighty name of Jesus ከእጃችሁ ላይ ማጣት ለዘላለም የተነሳ ይሁን። ማታካቻታ ልባርካችሁ። ዛሬ ልጸልይላችሁ። ከእጃችሁ ላይ እጥረት ለዘላለም የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። ብረት በማግኔት እንደሚሳብ እንደዛ ዛሬ ማለዳ በኢየሱስ ስም በረከትና ስኬት ወደ እናንተ የተሳበ ይሁንላችሁ። ይውጣ በኢየሱስ ስም። ዘርጉ እንደዚህ በሉ እጃችሁ። ዛሬ ለሰክሰስ ነው መጸልይላችሁ። ለሰክሰስ በጌታ በኢየሱስ ክርስቶስ ለሰክሰስ ነው መጸልይላችሁ። ዛሬ ለሰክሰስ ነው መጸልይላችሁ። እኔ እፈልጋለሁ ይገባኛል የሚል ሰው ብቻ አሜን እያለ እንዲጸልይ ይፈልጋል። ይገባኛል የሚል ሰው ብቻ ከኔ ጋር ይጸልይ። በድካማችሁ ፋንታ፣ በለቅሷችሁ ፋንታ፣ በውድቀታችሁ ፋንታ የበዛ የእግዚአብሔር በረከት ወደ ቤታችሁ የገባ ይሁን። ሻውት ኢን ጂሰስ ኔም።